ወሳፕ ጋይስ እንደምን አላችሁ? ዛሬ ከአዲስ አበባ ውጭ ያለ ነው ማለት ዱባይ አሳያችሁ። ሲ ካሜራማን ዱባይን አሳያችሁ። ካሜራማን ናና በዛው ጠፋኩ። ዱባይ ነው ያለነው አሁን ማለት ነው። ዱባይ አይደለም ያለነው አዲስ አበባ ፍሬንድሺፕ ነው ያለነው። አዲስ አበባ ፍሬንድሺፕ ወይም ደግሞ ወዳጅነት ማለት ነው። ዛሬ እስኪ ከሰፈር ወጣ ብለን አንዳንድ ቦታዎችን እንጎበኝ ብለን ግን እዚህ ቁጭ ብዬ አንድ ለእናንተ ሼር ባረጋችሁ ብዬ አሰብኩኝ እና ባለፈው ቃል ገብቼላችሁ ነበር። ሁለት ነገር ብቻ ነው ሼር ማረጋችሁ ዛሬ ማለት ነው። የመጀመሪያው ዓለም ምን ያክል እየዋሸችን እንደሆነ የምሬ ነው። ዓለም በጣም እየዋሸችን ያለችው በጣም ባይለኛው ማለት ነው። እናንተ ደግሞ የውሸት አማኝ ሆናችኋል። ይሁላችሁ ዓለም ላይ የሚደረገው ምንም ነገር ይደረግ ማለት ነው ውሸት ነው ጋይስ። እውነት የሚባል ነገር የለም። የሆነ ስኬታማ ሰው ስኬታማ መስሎ ከታያችሁ እንዳታምኑ። የሆነ ሰው ደስተኛ መስሎ ካያችሁት እንዳታምኑ። ዓለም የምታወራውን፣ ዓለም የምትጮውን፣ ዓለም የምታሳየን ነገር፣ ዓለም የምታሰማን ነገር መስማት የለብንም። መጀመሪያ ጉዳዩን በደንብ መመርመር ያስፈልጋል። ለምን መሰላችሁ? ብዙ ስኬታማ ሰዎች ስኬታማ ይመስላሉ፣ ግን ውሸት ድብን ያለ ውሸት ማለት ነው። ሶሻል ሚዲያ ላይ ሜካፕ ተቀብታ እንደዚህ እየሳቀች ማለት ነው። ሰልፊ ተነስታ ፖስት የምታደርገውን እንደዚህ ቪዲዮ ቀርጻ ፖስት የምታደርገውን ሴት እያያችሁ፣ በተለይ ከኢትዮጵያ ውጭ ያላችሁ ሴቶች እቺን ሴት እያያችሁ እሷ በጣም ደስተኛ ናት ታድላ የምትሏት ያቺ ሴት የራሷ ስንት ችግር አለባት። ቀን ለእናንተ ቪዲዮ እንደዛ ሼር ታደርጋለች፣ ማታ ደግሞ ትራስር ተደፍታ ስታለቅስ ታመሻለች። ውሸታም አስመሳይ ናት። ሰዎች ለእናንተ የሚያሳዩት ነገር በሙሉ ውሸት ነው። ኦኬ ለምንድን ነው እንደዛ የሚያደርጉት ካላችሁ፣ ምክንያቱም አቴንሽን በጣም ጠቃሚ ስለሆነ ለነሱ አቴንሽን። እንደው ምንም የሚባል አባባል አለ መሰላችሁ? አንዳንድ ዘነኞች ምን ያደርጋሉ? መጀመሪያ የውሸት ወሬ ነው በቃ የውሸት ወሬ ዝም ብለው ያሰራጫሉ። የሌለን አለን ይላሉ፣ በቃ ያልሆኑት ሆነ ይላሉ ምናምን ነገር። ከዛ አቴንሽን ሲያገኙ ወይ ብዙ ተከታይ በሶሻል ሚዲያ ሲኖራቸው፣ ስም ሲኖራቸው፣ ብራንድ ቢውልድ ሲያደርጉ ከዜሮ የሌላቸውን አለን ብለው ማለት ነው። ከዛ በኋላ ማስታወቂያ ወደ እነሱ ይመጣል ማለት ነው። መጀመሪያ ውሸት ነው የሚያሰራጩት፣ ሐሰት ማስመሰል። ከዛ በኋላ ዝናው ከመጣ በኋላ ነው ወደ ቢዝነስ የሚገቡት እንጂ ከመጀመሪያም እውነት እያወሩ አይደለም የሚመጡት፣ እየሰሩ አይደለም የሚመጡት። ሶ የእናንተ አቴንሽን ደግሞ የነሱን የምር ያን ማስመሰል የምር ህይወት እየኖሩ ያስመስላቸዋል። ለምሳሌ የሆነ ሴት ወጣ ዛሬ በጣም አምሮብኝ አይደለ የት ሄድ ይመስላችኋል ብላ ቪዲዮ ትቀርጻለች። እናንተ ደግሞ እሷን ትከታተላላችሁ አይደል? ግን የትም አይደለም የምትሄደው። ወይ ቦሌ ሄዳ ወይ የሆነ ቦታ ሄዳ ምግብ ነው የምትበላው፣ በርገር ልትበላ ትችላለች፣ ወይ ኮካ ልትጠጣ ነው የምትችለው። ለእናንተ ምንም ታሳያችሁ ነገር የለም። እስኪ ዛሬ ሾፕ ሄደን አብረን ገዝተን ልብስ ገዝተን እንምጣ። ምን አገባችሁ እናንተ እሷን የምትከታተሉ? ምን ይጠቅማችኋል? የእሷ ሾፕ ሄዶ ልብስ መግዛት ምንም አይጠቅማችሁ። ግን እናንተ ትከታተላላችሁ። አቴንሽን የእናንተን አቴንሽን በደንብ እንደዚህ አድርጋ ይዘዋለች ያቺ ሴት ማለት ነው። ዓለም ላይ የሚደረገው ነገር በሙሉ የእናንተን አቴንሽን እንደዚህ ጨምድዶ ይዞታል። የእናንተን ትኩረት እንደዚህ ጨምድዶ ይዞታል። የእናንተን ስሜት እንደዚህ ጨምድዶ ይዞታል። እናንተ ምንም ማድረጋችሁ አሁን እናንተ ዓለምን እየተከተላችሁ ነው አይደል? ነው። እኔ ዓለምን መከተል አቁሙና ልባችሁን ተከተሉ። ልባችሁን የምሬ ነው የምላችሁ። ዓለም ላይ የሚደረገው ነገር በሙሉ ይህን ጫጫታ ዝግት አድርጋችሁ ልባችሁን ዝግት አድርጋችሁ ወደ አምላካችሁ ብትመለሱ እና ትኩረት አድርጋችሁ እናንተ የምትፈልጉት ስራ ላይ ብቻ ብትሰሩ ምን ያክል ውጤት እንደምታመጡ ልነግራችሁ አልችልም። ዓለም በጣም እየዋሸችን እየሸወደችን ያለ ነው። በምን በቁሳቁስ፣ በምን በቪዲዮ፣ በወሬ። አሁን ደግሞ ቴክኖሎጂ በጣም እያጠዘው ነው ያለው። አስቡ ምን አይነት ነገር እጃችሁ ላይ እንደሚደርሳችሁ ማለት ነው። እንደውም ባለፈው አንድ ወዳጅ ምን አለኝ፣ እኔ በቃ ከዚህ በኋላ ስልክ አልጠቀምም ማለት እና በቃ ከሳምንት በኋላ ምናምን ነገር ሳይው በቃ አረ ለካ ሁሉ ነገር ስልኬ ላይ ነው ያለው፣ እኔ ራሱ ስልኬ ውስጥ ነው ያለሁትና እንዴት ልተው አለኝ። ቢዝነስ ኢንራን የማደርገው በስልኬ ነው፣ ሶሻል ሚዲያ የምጠቀመው በስልኬ ነው። ብዙ ነገር ለካ ስልኬ ውስጥ ነው ያለውና ሳናስበው እዛ ውስጥ አታክቱናል ማለት ነው። እስኪ ስልካችሁን አስቀምጣችሁ ለምሳሌ እንደዚህ አስቀምጣችሁ የሆነ ወሬ ከወዳጃችሁ ጋር ወይ እናንተን ከሚያወራችሁ ሰው ጋር እንደዚህ ቁጭ ብላችሁ ማውራት ትችላላችሁ? አችሉም። ትንሽ ቆይታችሁ ስልካችሁን እንደዚህ እየጸለያችሁ ግማሽ ላይ ስልካችሁን አንስታችሁ ምግብ እየበላችሁ ስልካችሁን አንስታችሁ እንደዚህ ታደርጋላችሁ።
ለምን አቴንሽናችሁ ተይዟል፣ ትኩረታችሁ ተወስዷል። የምሬ ነው። ትኩረት የሌለው ሰው ማለት ደግሞ የሞተ ግን ያልተቀበረ እንደማለት ነው። ዓለም ላይ የሚደረገው ነገር በሙሉ ውሸት። ለእናንተ የሚታየው ነገር ሌላ፣ ግራውንድ ላይ የሚኖሩት ህይወት ደግሞ ሌላ ነው። ይህን እኔ በጣም በቅርብ ያወቅኳቸው ሰዎች የነገሩኝ ያሳዩኝ የሚኖሩት ህይወት እንዴት አይነት እንደሆነ ሾው የሚያደርጉት ለማህበረሰባቸው ወይ ደግሞ ሶሻል ሚዲያ ላይ ፖስት የሚያደርጉት ህይወት ደግሞ ምን አይነት እንደሆነ በደንብ አሳይተውኛል። ይኸውላችሁ ስኬታማ የሚባል ሰው አለ አይደል? ወይ ደስተኛ የምትመስል ሴት አለች አይደል? ያችን ሴት አብራችኋት ብትሩ ወይ ያ ስኬታማ የሚባል ሰው አብራችሁት ብትሩ እውነት ማንነቱን ታውቁታላችሁ። ሶሻል ሚዲያ ላይ ፖስት የሚደረገው ነገር ጠቅላላ 99% ማለት እችላለሁ ፎርስ ውሸት ነው የምላችሁ። ልታምኑ ትችላላችሁ፣ ላታምኑ ትችላላችሁ። ዓለም አሁን ላይ ሙሉ ትኩረቷን ሰብስባ ወይም ደግሞ ሙሉ ትኩረቷን ሰጥታ እያመረተች ያለችው የውሸት ኢንፎርሜሽን ማለት ነው። ያ ስላችሁ ግን የሚጠቅም ሐሳብ የለም ወይ ሶሻል ሚዲያ ላይ ትችላላችሁ። ስንት ፐርሰንት ናቸው እነዛ? የምሬ ነው። አንድ ሰው መጽሐፍ አንብቦ እና ሶሻል ሚዲያ መረጃ ሰምቶ ወደ ተግባር ሲገባ እኩል አይደለም። ይኸውላችሁ መጽሐፍ ሲጽፍ ሰውየው ብዙ ነገሩን እዛ ነገር ላይ ኢንቨስት ያደርጋል። ትኩረቱ አለ፣ ኢነርጂው አለ፣ ጊዜው አለ። ብዙ ነገሩን ለሆኑ ሰዎች ይጠቅማል ብሎ ነው እዛ ላይ እንትን የሚያደርገው ማለት ነው። ሶሻል ሚዲያ ላይ የሚሰራው ቪዲዮ ወይ ሶሻል ሚዲያ ላይ ሼር የሚደረገው ትምህርት ነገር የሚባሉ ነገሮች ራሱ ስንት ሰው ያየዋል ነው እንጂ ስንት ሰው ይማርበታል ብለው አይደለም። ምን ያክል ሰዎች ይጠቀሙበታል ብለው በጭራሽ አይጨነቁም። ምን ያክል ሰው ያየዋል፣ ይህ ቪዲዮ ቫይራል ይወጣል ይችላል ላይወጣል ይችላል ብቻ የሚለው ነው እነሱ የሚያዩት። ያ ማለት ምንድነው? እቻ ዓለም ውሸት ናት፣ ውሸት። ሁለተኛው ደግሞ እናንተ በዚህ ዓለም ላይ እንደዚሁ ከቀጠላችሁ ከሆነ ጊዜ በኋላ ሜቢ ከ5 ዓመት ወይም ደግሞ ከ10 ዓመት በኋላ እናንተ እንደ ሮቦት እንደሰው ይሆናል። በተለይ ከኢትዮጵያ ውጭ ያላችሁ ሰዎች ሜቢ ኢሮፓ ሀገር ልትሆኑ ትችላላችሁ፣ ወይም አሜሪካ ሀገር ልትሆኑ ትችላላችሁ። አሁን በጣም ብዙ ሱፐርማርኬቶች ሰራተኛ የላቸውም አይደል? ብዙ ካምፓኒዎች ሰራተኛቸውን እየቀነሱ ሮቦት እያስገቡ ነው አይደል? ኢማጂን ከሆነ ጊዜ በኋላ ውጭ ኢቭን ኢትዮጵያ ውስጥ ራሱ እንደዛ እየተጀመረ ነው። አሁን ኤአይ መጥቶ ብዙ ስራዎችን እየቀማ ነው አይደል? እኛ ደግሞ ኤአይን የምንጠቀመው ለሾው ነው እንጂ ለኛ በሚጠቅም መንገድ አይደለም። ውጭ ሀገር ያላችሁ ሰዎች በተለይ ተቀጥራችሁ የምትሰሩ ይሄ ጽዳት ሊሆን ይችላል ወይ ሌላ ነገር ሊሆን ይችላል፣ ብቻ ግን በሮቦት የሚተካ ስራ የምትሰሩ ሰዎች ፕሊስ አስቡበት። እሺ በደንብ ማሰብ አለባችሁ። ምክንያቱም ኦልሬዲ ይኸውላችሁ መጀመሪያ ቲቪ ነበር አይደለ? በስማም ቲቪ ስንት ሰው ለመቅረብ እንደሚሰቃይ ማለት ነው። ከዛ ሶሻል ሚዲያ የሚባል ነገር መጣ። ለምሳሌ ዩቱብ መጣና ቲቪ የሚባለው ነገር ትንሽ አቀዘቀዘው። ከዛ ቲክቶክ መጣ። ቲክቶክ ከመጣ በኋላ ሚኒስትሪም ሚዲያ ሙሉ ለሙሉ እንዲጠፋው ነው አላው። ከዛ ሶሻል ሚዲያ በቃ አጦዘው ሶሻል ሚዲያ። አሁን አንድ ሰው ስማርትፎን ካለው የሚፈልገውን ነገር አክሰስ ማድረግ ይችላል። የራሱ ሚዲያ አለው ማለት ነው። እንደውም በኢትዮጵያ ሕግ 5000 ተከታይ ያለው አንድ ግለሰብ አንድ ቲክቶከር ግለሰብ አይደለም እንደ ሚዲያ ነው የሚቆጠረው። የሆነ ስህተት ብትሰራ አንቆ ወስዶ ያስገባል። ይሄን ያክል ፓወር አለው። ገብቷቸዋል ሶሻል ሚዲያ ማለት ነው። ስለዚህ አሁን እየመጣ ያለው ዓለም በተለይ ጉልበት ስራ ለምትሰሩ ሰዎች በጣም አስቸጋሪ ነው። በጣም አሰልቺ ነው የሚሆንባችሁ። ምክንያቱም ከሆነ ጊዜ በኋላ እናንተ በቃ አታስፈልጉም። የሚያስፈልገው ጭንቅላቱን ብቻ ተጠቅሞ የሆነ ነገር የሚሰራልን ሰው ነው። የጉልበት ስራማ ሮቦት አለ 24 ሰዓት ነው የሚሰራው፣ አይደክም፣ አለቀ። እንደዛ ይላችሁ ይችላል። ያኔ መርሳችሁ እናንተ ምን ሊሆን ይችላል? ከ10 ዓመት በኋላ ወይ ደግሞ ከ10 ዓመት በኋላ ደግሞ እኔ እንዳለኝ ጥናት ማለት ነው ኤሎን መስክ የሚያመርተው ምንድነው ኒውሮሊንክ የሚባለው አለ እዚህ ውስጥ የሚደረገው ነገር እሱ ሐሳብ ምን መሰላችሁ? እኔ በጣም ነው የገረመኝ። ሰዎች እጃቸውን ሳንቀሳቀሱ በሐሳባቸው ብቻ ለምሳሌ እንደ ራበሽ ከተሰማሽ ወይ ደግሞ የሆነ ነገር እንዳስፈልግ ከተሰማ አእምሮህ ያን ነገር ቶሎ ብሎ ያመጣልሃል ማለት ነው። እንዲያመጣ ነው የምታደርገው ማለት ነው። እዚህ ሆነ ጃፓን ውስጥ ያለ አይነት ስሜት እንድሰማ ያደርጋል። ያ ማሽን እንግዲህ እዚህ ውስጥ የሚቀበሩ ቺፕሱ ማለት ነው። ይሄ ከምን ጋር መሰላችሁ የሚያለያየን? የመጀመሪያው ከመንፈሳዊ ህይወታችን ከአምላካችን ጋር ማለት ነው። ኤኒቲንግ እኔ ማድረግ እችላለሁ ካልኩ ፈጣሪ አያስፈልግም ልል ነው ማለት ነው። ይቅር በለኝ ፈጣሪ፣ እንደዚህ አይነት ነገር መፈጠሩ አይቀርም። እነዚህ ሁለት ነገሮች ተጠንቀቁ። ዓለም በጣም በኃይለኛው እየዋሸችን ነው። ሁለተኛው ደግሞ ቴክኖሎጂ የሚባል ኤአይ የሚባል ነገር እየመጣ ነው። ብዙ ስራዎችን እየቀማ ነው። ፕሊስ መጠንቀቅ አለባችሁ።
አሁን ትኩረታችሁን ሰብስባችሁ እናንተ ኤአይን ተጠቅማችሁ የሆነ የምትሰሩት ስራ መኖር አለበት። እንደዛ ካልሆነ ተያይዘን ገደል ነው የምንገባው። ይኸውላችሁ እዚህ ቁጭ ስል ምን ትዝ ብሎ ይመስላችሁ ይሄን ነገር ለእናንተ ሼር ማድረጋችሁ? ይሄ ከ5 ዓመት ወይ ከ6 ዓመት በፊት አልነበረም። ኢማጂን አሁን ግን እንደዚህ የሚያምር የሆነ ዱባይ የሆነ ቦታ ያለው ነው ይመስለኝ። ባህሩን ቅድም አሳይታችኋላ ካሜራማን። ይሄ እንዴት ደስ እንደሚል ማለት ነው። ገብቷችኋል? ይሄ አሁን ስለ ኒውሮሊንክ እዚህ ውስጥ ስለሚቀበለው ስለ ቺፕሱ ስለ ቴክኖሎጂው ዓለም እየዋሸች ነው የምላችሁ ነገር ደግሞ አሁን ላይመስላችሁ ይችላል። ልክ ከ6 ዓመት በፊት እንዳልነበር አሁን ሀፕን እንዳደረገው ግን ያ ነገር የሆነ ጊዜ ደርሳችሁ ታዩበታላችሁ። ከዛ በፊት ግን ቀድማችሁ መጠንቀቅ አለባችሁ። ለምን ብትሉኝ ይሄ የመጨረሻ ምስጢሩ ልንገራችሁ። ዓለም ላይ የምታዩት ነገር ጠቅላላ ካለመኖር ወደ መኖር ነው የመጣው። ለምሳሌ እኛ የምንኖርበት አዲስ አበባ ከተማ ከ200 ዓመት በፊት ነበረች አልነበረች? አሁን ግን በአፍሪካ አንደኛ ከተማ ሳትሆን አቀር ምን ያክል ውብ እንደሆነች ማለት ነው። በተለይ ይሄ የኮሪደር ልማት ከተሰራ በኋላ በስማ በጣም ውብ ናለች። ግን ከ200 ዓመት በፊት አልነበረችም። አሁን ግን ኦልሞስት ወደ ዱባይ እየተስተካከለች ነው። ገብቷችኋል? በዚህ ምድር ላይ ምንም ነገር ሀፕን አደርግም ብላችሁ አትጠብቁ። የሆነ ሐሳብ እናንተ ውስጥ ካለ የሆነ ሰው ሰርቶ አምጥቶ ታዩታላችሁ። ስለዚህ ምንም ነገር ሀፕን አለማድረግ አይችልም። ምክንያቱም ሁሉም ነገር የመጣው ካለመኖር ስለሆነ ማለት ነው። እነዚህ ሁለት ነገሮች ብቻ ያዙልኝ። ከዚህ በኋላ ግን እንደዚህ አይነት ቪዲዮ ላልሰራላችሁ ይችላሉ። ምክንያቱም ይህን ቪዲዮ ራሱ ድንገት ሐሳቡ መጥቶልኝ ነው የሰራውላችሁ እንጂ ተዘጋጅቼ ለእናንተ ብዬ አይደለም። ግን ይሄ ሐሳብ ለሆነ ሰው ይጠቅመዋል። ሜቢ ሶሻል ሚዲያ ላይ በጣም አጥብቆ የሚጠቀም ሰው ካለ ይህን ትኩረቴን ሰብስቤ ለምንድን ነው የራሴን ቢዝነስ ማልጀምረው? ለምንድን ነው እኔ ራሴ የምታይ ሰው ማልሆነው ሊል ይችላል። ኦኬ ቴክኖሎጂ ከ10 ዓመት በኋላ ቺፕስ እዚህ ጋር ተክለን የምንፈልገው ነገር አክሰስ ማድረግ የምንችል ከሆነ ኦኬ ያን ነገር እንዴት ነው የምንዘጋጀው? ኤአይ ስራዎቻችን በሙሉ እየወሰደ ከሆነ እንዴት ነው እኛ ራሳችን ኤአይን መጠቀም እንችለው የሚለውን በደንብ እንድታስቡበት ነው። መልካም ጊዜ ይሆንላችሁ።